ከፊታችሁ የቆምኩት እኔ የጊዜ ተጓዥ ነኝ ብላችሁ ታምናላችሁ? እንዲያውም እናንተም የጊዜ ተጓዦች ናችሁ ቢባልስ? ለብዙ አስርተ ዓመታት ሆሊውድ የጊዜ ተጓዥ ማለት ልዩ መኪና ወይም ታይም ማሽን ያስፈልገዋል እያለ ሲነግረን ቆይቷል። ነገር ግን በከፍተኛ የፊዚክስ ሳይንስ ዓለም ውስጥ የጊዜ ጉዞ የሳይንስ ልቦለድ ብቻ አይደለም፣ የተረጋገጠ ሳይንሳዊ እውነታ እንጂ። ዛሬ ከፊልም ወጥተን ወደ እውነታው እንገባለን። የጊዜ ጉዞ መቻል ብቻ ሳይሆን አሁኑኑ እየተከናወነ መሆኑን የሚያሳዩ 6 አስገራሚ ማስረጃዎችን እንመለከታለን። ወደ አራተኛው ቅጽበት ፎርዝ ዳይሜንሽን ለመግባት ተዘጋጁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። ስለ ጊዜ ጉዞ ማወቅ ለምን አስፈለገ? ምክንያቱም ለጊዜ ያለን ግንዛቤ ስለ አጽናፈ ሰማይ፣ ስለ ህይወትና ስለ ሞት ያለንን እይታ ይወስነዋል። ጊዜ ሊታጠፍ ወይም ሊለጠጥ የሚችል ከሆነ እውነታችን እኛ ካሰብነው በላይ ተለዋዋጭ ነው። ይህንን ሚስጥር መረዳት ወደፊት በኮከቦች መካከል ለመጓዝና የሰውን ልጅ ህልውና ለመቀጠል ቁልፍ መሳሪያችን ነው። ታይም ትራቨለር እውነት መሆኑን የሚያሳዩ 6 ማስረጃዎች። አንደኛ፣ የአንስታይን አንጻራዊነት ህግ ወይም ሪላቲቪቲ። ፍጥነትና የስበት ኃይል ጊዜን ያዘግያሉ። አንስታይን ጊዜ በሁለት ቦታ እኩል እንዳልሆነ አረጋግጧል። ጊዜና ጠፈር ወይም ስፔስ ታይም የተሳሰሩ ናቸው። በአንድ ቦታ ላይ በፈጠነ ቁጥር ጊዜ ለእናንተ እየዘገየ ይሄዳል። ይህ ታይም ዲሌሽን ይባላል። በብርሃን ፍጥነት ተቀራራቢ በሆነ 1 ዓመት ብትጓዙና ወደ መሬት ብትመለሱ መሬት ላይ ያሉ ሰዎች አርጅተውና እናንተ ግን ያላረጃችሁ ትሆናላችሁ። ይህ ማለት በተግባር ወደ መሬት የወደፊት ጊዜ ተጉዘሃል ማለት ነው። ማስረጃ 2 የጂፒኤስ ሳተላይቶች። ስልካችሁ ላይ ያለው ጂፒኤስ በየቀኑ የጊዜ ጉዞ ቀመር ይጠቀማል። ጂፒኤስ ሳተላይቶች በሰዓት 14000 ኪሎ ሜትር ፍጥነት መሬትን ይዞራሉ። በከፍተኛ ፍጥነት ስለሚጓዙና ከመሬት ስበት ኃይል ርቀው ስለሚገኙ የእነሱ ሰዓት ከመሬት ሰዓት በቀን በ38 ማይክሮ ሰከንድ ይፈጥናል። መሐንዲሶች ይህንን የጊዜ ልዩነት በየቀኑ በሂሳብ ባያስተካክሉ ኖሮ ስልካችሁ ላይ ያለው ማፕ በአንድ ቀን ውስጥ በ10 ኪሎ ሜትር ይሳሳት ነበር። ይህ በተግባር የምንጠቀምበት የጊዜ ጉዞ ውጤት ነው። ማስረጃ 3 የዓለማችን የጊዜ ተጓዥ ሰርጌይ ክሪካሌቭ። አንድ ሰው 0.02 ሰከንድ ወደ ራሱ የወደፊት ጊዜ ተጉዟል። ሩሲያውያን ጠፈርተኛ ሰርጌይ ክሪካሌቭ በጠፈር ውስጥ 803 ቀናትን አሳልፏል። በመሬት ዙሪያ በከፍተኛ ፍጥነት ይሽከረከር ስለነበር ወደ መሬት ሲመለስ በትክክል 0.02 ሰከንድ ወደፊት መጥቷል። ይህ ማለት አሁን እሱ ከኛ ጋር እያወራ ያለው ከእሱ ትክክለኛ እድሜ በ0.02 ሰከንድ ቀድሞ ነው። እሱ የዓለማችን ትልቁ የጊዜ ተጓዥ ተብሎ በታሪክ ተመዝግቧል። ማስረጃ 4 ፓርቲክል አክሰለሬተርስ። ሳይንቲስቶች በቤተ ሙከራ ውስጥ ጥቃቅን ቁሶችን ወደፊት ልከዋል። በአውሮፓ በሚገኝ ሲኢአርኤን የሳይንስ ማዕከል ሙኦን የተባሉ ጥቃቅን ቁሶች በብርሃን ፍጥነት ያሽከረክራሉ። እነዚህ ቁሶች በተፈጥሯቸው በፍጥነት የሚጠፉ ቢሆንም በከፍተኛ ፍጥነት ሲሽከረከሩ ግን የመጥፊያ ጊዜያቸው ይዘገያል። ለምን? ምክንያቱም ለዛ ቁሶች ጊዜ እየዘገየ ስለሆነ ነው። ሳይንቲስቶች እነዚህን ቁሶች ወደፊት ሲጓዙ በአይናቸው አይተዋል። ማስረጃ 5 ወርም ሆል የጊዜ ድልድይ። በጠፈር ውስጥ ያሉ አቋራጭ መንገዶች ሁለት የተለያዩ የጊዜ ነጥቦችን ሊያገናኙ ይችላሉ። የአንስታይን የሂሳብ ቀመሮች ወርም ሆልስ ሊኖሩ እንደሚችሉ ያሳያሉ። ጠፈርን እንደ ወረቀት ብናጥፈውና ቀዳዳ ብንበሳው ከአንድ ዘመን ወደ ሌላ ዘመን የሚወስድ አቋራጭ መንገድ ይፈጥራል። ምንም እንኳን እስካሁን በአካል ባናገኘውም የፊዚክስ ህጉ ግን ሊኖር ይችላል ብሎ ፈቅዷል። ማስረጃ 6 የኳንተም ሬትሮ ካውዛሊቲ። በረቂቁ ዓለም ውስጥ የወደፊት ውሳኔ ያለፈውን ነገር ሊቀይር ይችላል። በኳንተም ፊዚክስ ውስጥ የተደረጉ አንዳንድ ምርምሮች እንደሚያሳዩት ወደፊት የምናደርገው ምርጫ ወደ ኋላ ሄዶ የአንድን ነገር ባህሪ ሊቀይር ይችላል። ይህ ማለት ጊዜ ወደፊት ብቻ ሳይሆን ወደ ኋላም የሚሄድ እድል እንዳለው በረቂቅ ደረጃ ይጠቁማል። የወደፊት ጊዜ ያለፈውን ተጽዕኖ ሊያደርግበት የሚችል ከሆነ የጊዜ ጉዞ በር ተከፍቷል ማለት ነው። ታዲያ የጊዜ ጉዞ እውነት ከሆነ
ለምንድነው ከዓመተ ምህረት 3000 የመጡ ጎብኚዎች የማናያቸው? ይህ ግራንድ ፋዘር ፓራዶክስ ይባላል። ወደ ኋላ ሄደህ አያትህን ብትገድለው አንተ አትወለድም። አንተ ካልተወለድክ ደግሞ ወደ ኋላ ሄደህ አያትህን መግደል አትችልም። ይህ የሚያሳየው ወደፊት መጓዝ ቀላል ቢሆንም ወደ ኋላ መመለስ ግን በሎጂክ ወይም በሌላ ፓራላል ዩኒቨርስ ህግጋት የተገደበ ሊሆን እንደሚችል ነው። የጊዜ ጉዞ ተረት አይደለም፣ የአጽናፈ ሰማያችን አንዱ ባህሪ ነው። ወደ ከዋክብት ስታዩ ያለፈውን እያያችሁ ነው። ጂፒኤስ ስትጠቀሙ የወደፊቱን እየተጠቀማችሁ ነው። ሁላችንም በጊዜ ወንዝ ላይ የተጓዝን ያለን ተጓዦች ነን። ጥያቄው ግን መቅዘፊያውን ስንይዝ የት ነው የምንሄደው? ይህ ቪዲዮ አእምሯችሁን ከሰፋው ላይክ አድርጉ። የጊዜ ማሽን ቢኖራችሁ የትኛው ዘመን መጎብኘት ትፈልጋላችሁ? ኮሜንት ላይ ዘመኑን ጻፉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዓለማችንን ምስጢራት አብረን እንመርምር። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቻው።